ሰላም ውድ የቻናል ተከታታዮች እንግዲህ ልጅስ ክፍል 65 ይዘንላችሁ ቀርበናል። በጽሞና እንድትከታተሉን እየጋበዝን ቪዲዮን ከመጀመራችሁ በፊት ላይክ እና ሼር እንድታደርጉ በትህትና እየጠየቅኩ ወደ ቪዲዮ አልፋለሁ። ይመቻችሁ። ፖይራስ በመጨረሻም በሚገርም ስለላ እነ ባሪ ሊታሰሩ ማድረግ ችሏል። ከአሸጉል ጋር ግን ተጣልተዋል። አሸጉል መቼም ድጋሚ አብሬክ አልሆንም ብለዋለች። እንደውም እሱን ለመሳት ያስችላ ዘንድ ወሌላ ቦታ ሁሉ ሄዳ ነበረ። ምትህ የሚባል አስገራሚ ጠበቃውላ ታወቃለች። ገና እነሱ ግን ከእስር ቤት እንደተፈቶም የፖይራስ ነገር ድብልቅልቁ እየወጣ ነው ያለው። ፖይራስ ከነ ባሪ በተጨማሪ ምንም አይነት ርህራሄ የሌላቸው ማፊያዎች ጋር እየተሳፈጠ ነበር ያለው። ከነሱ ጋር የተሳፈጠበት መንገድ ደግሞ እነሱ የሆነ የጀመሩትን ኦፕሬሽን ስለጠለፈባቸው ነበረ። አሁን እንዴት አድርገው በሚወደው ነገር እንደሚበቀሉት እያሴሩበት ነው የሚገኘው። ገና ደግሞ ዙልፊካር ከእስር ቤት እንደተወጣ ወደ ቤጉም ቤት ሄደ። ቤት ለቋል ተባለ። አበባ ይዞ ነበር የመጣው። እጅግ በጣም ከፋው። በሌላ በኩል ዛሬ ሶንጉል የወለደችው ልጅ በቀጥታ ቤት መጥቷል። ቤት ከመጣ በኋላ ስም ይሰጠው ተብሎ ነበረ። ቤት መጥተዋል። ምን ስም ነው የምትፈልጉት ብሎ እዚህ ጋር ባህሪ እየጠየቃቸው ነበር። ደስ ያለን አባቴ ትሏለች እዚህ ጋር ሶንጉል። ከዛ እዚህ ጋር ባህሪ ስም ሰጠው። የልጅ ስም ይሄ ነው ብሎ የተናገረ ነበረ። አባቱ ደግሞ ሰደርቲን ነው፣ እናቱ ደግሞ ሶንጉል ናት እያለ ይናገራል። ሶንጉል ደስ እያለት አለ ምንም እንኳን በእናንተ ፈቃድ ብትልም። ከዛም በኋላ እንግዲህ በፈጣሪ ፈቃድ በፈጣሪ ምሕረት ይሄ ልጅ ሀገሩን ይጠብቃል፣ ቤተሰቡን ይጠብቃል፣ ምርጥ ሰው ይሆናል፣ ያኮራናል፣ የኛን ቤተሰብ ያኮራዋል ብሎ ተናገረ። በበቃ አስተኙ ብሎ ላካት። ከዛ እሷም ወደ መኝታ ክፍሏ ከሰደርቲን ጋር ከመጣች በኋላ ምንድነው ይሄ ስም? ምን አይነት ስም ነው ሰደርቲን? ምን አይነት የሚዘገን ስም ነው እያለችው ነበረ። ልጃችንን ያሙር ነበር የምንለው የተባባል ነው አንዴ፣ ታዲያ ምንድነው እያለችው ነበረ። ስሙ ይዘገንናል፣ ስሙ ምንም ደስ አይልም የሰጡት ስም እያለችው ነበር። ምንድነው ከስሙ ምን ጉዳይ ያለሽ አንቺ እያለ ነበር። ፈጣሪ ሆይ እያለች ነበር። እንዴ አዎ በፈቃድ ብለሽ አንዴ ለአያቱ ስም እንዲወጣ የፈቀድሽው ምን ፈለሽ ታዲያ ከዚህ በላይ እያለ ነበር። ዊሰደርቲን እኔ እንጃ አላቅም በቃሽ ያሙር ሐሰን ያምራል እሺ ስትል ነበረ። እሺ ታዩ ደስ ያለሽን ያሙር ይሁን ቶፕራኪውን ምንም ችግር የለም። ምንድነው አሁን እዚህ ጋር አባቴ ስም ስለሰጠው ተናደሽ ነው እንዴ እያላን ነበረ። ከዛ አስተኙ አላት። ከዛ እያስተኛችሁ ነበር። አስተኙ በቃ ይላታል። የኔ ውድ ልጅ ብላ እያስተኛችሁ ነበረ። ከዛ እሱም ይኸውልሽ እኔና አንቺ ምርጥ ህይወት ነው የሚኖረን እሺ ከዚህ በኋላ ልጅ አለ እያላን ነበረ። ባህሪ በሌላ በኩል ዋናው ሳሎን ተቀምጠዋል። ከዛ በኋላ በአንድ በኩል እነ ዙልፊካር መጡ። ዙልፊካር ከመጣ በኋላ ግራ ግብት ብሎታል። ደብሮኛል ባካችሁ ጅግደም አግብታለች ብሎ ነገራቸው። ምን ይሉታል? አግብታለች በቃ የኔ ጨረቃ እያላቸው ነበረ። አይዞ አንተ አይደል እንዴ ሌላ ሰው አፍቅሪና አግቢ ምናምን ያልካት ብሎ ባህሪ ጠየቀው። ብያታለሁ እሱማ ነገር ግን በ3 ወር መፈታ አልመሰለኝም ነበር ሳስበው ግን ትክክል አልሰራውም እያሉ ነበረ። እንግዲህ ካገባች ሁሉም ነገር አብቅቷል እሺ ከዚህ በኋላ ዞር ብለህ ማየት የለብህም እሷን እያሉ ነበረ። ዙልፊካር ግራ ገብቶት ይቀመጣል። በሌላ በኩል አይሸጉል ቤት ውስጥ ናት ያለችው። ቤት ውስጥ ሆና ስልክ እያወራች ነበረ። የምታወራው ከሲናን ጋር ነው። ሲናን ማታ ላይ ድንገት ደወለላት። አይሸጉል እህቴ አባቴ እንደነገረኝ ከሆነ ከአባቴ ጋር አሁን ብዙ አትነጋገሩም እንደ ድሮ አይደላችሁ ምንድነው እያለን ነበረ። አሁን እንደ ድሮ አይደለን አለችው። ምንም አይነት መንገድ የለም እንደ ድሮ የምትሆኑበት ብሎ ሲናን ጠየቃት። ሲናን እንደዛ እኮ አይደለም ግን ምንም አይነት መንገድ የለም በቃ እያለችው ነበረ። ገብቶኛል እያለ ለቤጉም ለእናቱ አብሮ መሆን አይችሉም ብሎ ምልክት እየሰጣት ነበረ። ቤጉም በዚህ ሁኔታ ትንሽ እየተጽናናች ነው። ፖይራዝ እንዲመለስላት ትፈልጋለች ወይም ሁለቱ እንዲለያዩ። ገብቶኛል አይሸጉል በቃ ነገ ልደቴ ነው እያለ ነበር። አረ ስትሮ ነበር አሁንና የሆነ ነገር ማድረግ አትቺ እያለ ነበር። መምጣት አትቺ ሞይ ቢያንስ እያለ ነበር። እስኪ በር እየተንኳኳ ነው ደውልላለሁ መልሼ አለችው። ከዛ በኋላ ስልኩን ዘጋች። ከዛ ወደ በሩ እየጠጋች ነው። በሩን ከፈተች። በሩን ስትከፍት ፖይራዝ ነበር የመጣው። ምን ፈለክ ስትለው ነበረ። ረጋ ብላ ምንም መታገል አልፈለገችም። ምን ፈለክ አሁን እዚህ ጋር ዞር በለልኝ ብላ በሩ ልዘጋው ነበረ። ግን እሱ ደግሞ እኔ ምንም ምልሽ ነገር የለም ግን ላናግርሽ ነው የመጣሁት ላናግርሽ አንድ ጊዜ እያላን ነበረ። ወደ ውስጥ ገብታ ቆመች። እሺ ምንድነው ስትለው ነበር። ሁለቱም ግድግዳውን ተደግፈው እየቆሙ ነበር። ምንድነው ብላ ጭንቅላቷን እየነቀነቀች ነበረ። ቀጥታ ነው የምጠይቅሽ ሌላ እድል ስጪኝ አንድ እድል ብቻ እያላን ነበር። አንድ እድል ኧረ እባክህ ሰጠውክ እኮ አንድ ሳይሆን በጣም ብዙ ሺህ እድል ሰጠውክ። ሁሉ ጊዜ የራሴን ህግ እየጣስኩኝ የግሌን ህግ እየጣስኩኝ ምናልባት ይሻሻላል ከዛሬ ነገ ይሻላል ብዬ በርካታ እድል ሰጠውክ አለችው። ተይ እባክሽ አይሸጉል አንድ እድል ስጪኝ ተይ እያላን ነበረ። አንተ ማትለወጥ ሰው ነህ ፖይራዝ ይኸውልህ ገባ አንተን በማፍቀሬ በጣም ተጎድቻለሁ ገባ ምን አይነት መጥፎ እንዲሁም አሳዛኝ ሁኔታ ውስጥ እንደገባሁኝ እኔ ነኝ የማውቀው ገባ ምን አይነት ሞኝ ሴት እንደሆንኩኝ ያረጋገጥኩ ስትለው ነበረ። በሌላ በኩል ሰፈር እንዲሁም ሴማ ገና ከእስር ቤት ከመፋታቻቸው ራት ሊበሉ በሚያምረው በኢስታንቡል ድልድይ ስር ተገኝተዋል። ሴማ በጣም ቆንጆ ነሻል እያላን ነበረ። ከዛ ብዙ ነገር ማውራት ጀመሩ። ዛሬ ሰፈር ደስ የሚል ነገር ፕሮፖዝ ሊያረጋን ነው እዚህ ጋር ዳር እያለ ነበር። ምናልባት ከሱ ጋር ወደፊት የመኖር ሀሳቡ ፍላጎቱ እንዳላት ለመረዳት እየሞከረ ነበረ። አስተናጋጁ በጣም ይበሉትን ነገር እያቀራረበ ነበረ። ሙዚቃ የሚጫወቱ ሰዎችም እየመጡ ናቸው። ለስለስ አድርገው እየተጫወቱ ቆይ አንድ ጊዜ አሁን አይደለም እያላቸው ነበር። ምንድነው ነገሩ ስትለው ቆይ አንዴ እያለ እዚህ ጋር ሊያስቆማቸው
እየሞከረ ነበረ። በሌላ በኩል ፖራዛውን ከአሸጉል እየተጨቃጨቀ ነው። ቃል እገባልሻለሁ በቃ እንደዚህ አይነት ነገር ድጋሚ አይፈጠርም እባክሽ አንድ ጊዜ እንኳን እያለ ነበር። እስኪ አንተ በኔ ቦታውን አስበው፣ በኔ ቦታ ብትሆን ኖሮ አንተ ቆይ ምን ታረግ ነበር? እስኪ ምን እንደምታረግ መልስልኝ። ፖራዝ በላ ነገረኝ፣ ምንድነው የምታረገው? እኔ ሲጀመር አንተን የማመን ግዴታ እኮ የለብኝም እኮ ምንም ኃላፊነትም የለብኝም ያለችው ነበረ። ኧረ ቆይ እንደዛ ለማሸጉል ቃል እገባለሁ፣ በእውነት ቃል እገባለሁ። ይኸውልሽ እኔ ካንቺ ፍቅር ይዞኛል፣ እንደገና ያላንቺ መኖር ምችል መስሎኝ ነበር። ነገር ግን በቃ ማለት ህይወት በጣም ከባድ ነው አሸጉል፣ ይሄን ነገር መፍራቴ ለኔ በቂ ነው። እባክሽ አንድ ጊዜ ተረጅኝ አሸጉል እባክሽ ተያያላል ነበር። አይሆንም ይኸውልህ ፖራዝ አንተ ሙልጭልጭ ያልክ ሰው ነው ገባህ አይደል? አንተ ምንም አይጨበጥም። በቃ ተው ከኔ ጋር እንደዚህ ነው ወሬ ማውራት ምንም ጥቅም የለውም። አሁን እናንተ ይሄን ነገር አላወራንበት ምንም ጥቅም የለውም። ምክንያቱም እኔ እናንተ አንድ ላይ የመሆናችን እድል በመጨረሻም ዜሮ ሆኗል፣ ባዶ ማለት ነው። እና አትልፋ እባክህ ዝም ብለህ ነው አለችው። አሸጉል እንትን እኮ ነው ቆይ አንድ እያለን ነበረ። ተው በቃ ተው አጨቅጭቀኝ እያለችው ነበረ። አንድ ጊዜ ብሎ ጆን ሲና ካትንከ እያለችው ነበረ። በሌላ በኩል አሁን ሰፈር በቀጥታ ለሴማ የጋብቻ ጥያቄ ላይ ያቀርብላን ነው። ምን ተብሎ እንደሚጀመር ግን በጭራሽ የሚያውቀው ነገር የለም። ከዛ ግን ሽጉጥ አወጣና ጠረጴዛ ላይ አስቀመጠ። አስተናጋጁ ሰው ደንግጧል። ሰፈር ምን እያረክ ነው ያለው ትላለች። ቆይ አንድ ይሄንና ከሽጉጡ አጠገብ ደግሞ ቀለበት አስቀመጠ። በእንግዲህ ሁለት አማራጭ አለሽ፣ ይሄን ሽጉጥ አንስተሽ ግንባሬን ትኛለሽ ወይ ደግሞ ቀለበቱን ታስሪልኛለሽ እያለ ነበረ። ከዛም በኋላ እሷ ኧረ ችግር የለም አረግልሃለሁ ግን የጋብቻ ጥያቄ እየጠየቀኝ ነው አይደል? አብረን ኑር ተጋብተን እያልከኝ ነው ስትለው ነበረ። አዎ እንደዛ ነው እያለ ነበረ። ችግር የለም አረጋለሁ ትለዋለች። እሷ እንዲረጋጋ እየነገረችው ነበረ። መልስሽ ምንድነው ብሎ ሲጠባበቅ፣ በሌላ በኩል አሁን አሸጉል ፖራዝን ውጣልኝ ብላ አጣደፈችው። ውጣልኝ ብላ ፊቷን አዞረች። እሱ በሩን ከፍቶ ቀረ። ሊወጣ ብሎ በር ጋር ቆሞ የሆነ ድል እንዳለው ስሜት ይሰማዋል። አሸጉል ምትራራለት ነገር ተመልሶ መጣ። አሸጉል ታውቂያለሽ አሁን ምን መሆን እንዳለበት? አሁን ነው ሄደሽ በቃ ሕክምና ነው የሚያስፈልግሽ ገባሽ አይደለ? ይኸውልሽ ፖራዝ ምንም ያደረገው ነገር የለም ብለው ይነግሩሻል። ከዛም በኋላ በትክክል እያሰብሽ እንዳለ ይነግሩሻል እያለ ነበረ። ሂድ ችግር የለም ለአንተ ብዬ ህይወቴን አበላሽቻለሁ፣ ለአንተ ብዬ የምወደውን ስራዬን ትቼ ወደ ማላቀው ከተማ ሄጃለሁ ለአንተ ብዬ ስለ ነበረ። ይኸውልሽ እንድትረሻው አደርግሻለሁ ያለፈውን ነገር ይላታል። አይሆንም ውጣልኝ አለችው። አስወጥታ በሩን ዘጋችበት። እሷም ከገባሽ በኋላ በሩን ተደግፋ ስታለቅስ ነበረ። በሌላ በኩል ሴማ ቀለበቱን አሰረች። ህጋዊ ፍቅረኛሞች ሆናል። አሁን ላይ ምንም የሚደባበቁ ነገር የለም። የቀራቸው ቤት መጥተው ለነ ባህሪ መናገር ብቻ ነው። ሙዚቃ ተጫዋቾች መጥተው ሙዚቃ የተጫወቱች ናቸው። ፖራዝ በሌላ በኩል ማታ ወክ እያረገ ነበር ያለው። ፖራዝ በማታ ወክ እያረገ የአሸጉል ነገር ግራ ጋብቶታል። ምንድነው ደግሞ አሁን የምላት እያለ ይራመዳል። ውጪ ማደር ለምደዋል። በአንድ በኩል ደግሞ አሸጉል ቤት ውስጥ ቁጭ ብላ ያሰበች ናት ያለችው። እንዴት ነው ከዚህ በኋላ የሚቀጥለው ይባባሉ። ነገር ግን የዛሬው ምሽት ላይ አሸጉልና ለፖራዝ ባይደምቅም ቀጥታ እየደመቀውና እየሰመረው ለሴማና እንዲሁም ለሳፈር ነበረ። በቀጥታ ወደ ቤት እየመጡ ናቸው። ተቃቅፈው ወደ ውስጥ ይገባሉ። በሌላ በኩል እዚህ ጋር ዙልፊካርም ቢሆን ቁጭ ብሎ እየጠጣ ነው ያለው። አናዶታል። የእጅግ ደም ማግባት ትዳር መመስረት። ፖራዝ ወደ ቤት እየመጣ ነው። ፖራዝ አምሽቶ ቤት ገባ። እያሰበ ነበረ። ዙልፊካር እና ሱንጉኑም ልጃቸውን እየተንከባከቡ ነበረ። ፖራዝ ቤት መጣ። አልጋው ላይ ጋደም ብሎ እየተኛ ነበረ። አልጋውን በእጁ ደበድባል። በሌላ በኩል አሁን እዚህ ጋር ባህሪ ልጆቹ ተሰብስበው ምንድነው ከአዲል ቶፓል ጋር ያያያዘ ምንድነው ነገርን ስለሱ ሁኔታ አሉት። አዲል ቶፓል ማን ነው የሚለው ጉዳይ ልጆቹ አያውቁም። ቁጭ አድርገው እየነገራቸው ነበረ። በድንገት ነበረ እዚህ ጋር ሴማ እንዲሁም ሰፈር የመጡት። አሁን እኛ ፍቅረኛሞች ሆነናል ቀለበት አሰረን አሉት። ሰፈር እዚህ ጋር መረቃቸው ጥሩ አድርጋቸዋል እያላቸው ነበረ። ሁለቱ ተያይዘው እንደሄዱ እንግዲህ አዲል ቶፓል የኔ በጣም ትልቁ ጠላቴ ነው፣ የመጀመሪያ ጠላቴ። በአንድ ወቅት አባቴ በጣም ጎበዝ ኢማም ነበረ እና ድምፁ በጣም ነበር የሚያምረው እና በድንገት አዲል ቶፓል ከጓደኞቹ ጋር ሆኖ አባቴ እያለ አባቱን ወቅተው እንደገደሉት ያስታውሳል። ይህን ሰው አዲል ቶፓልን ሊይዘው ብሎ ቢፈልገውም ለአመታቶች ጭራሽ ሊደርስበት ሆነ ሊይዘው በእጁ መዳፍ ሊያስገባው አልቻለም ነበረ። ስለዚህ ሁኔታ አሁን በባህሪ አስታውሶ እኔ ደክሞኛል፣ ከዚህ በኋላ ዞር ብዬ ነገሮችን የምመለከትበት አቅም የለኝም፣ አሁን እኔን የሚታካኝ ሰው እንዲኖር ፈልጋለሁ እያለ ነበረ። ገና ከሆኑ ማን እንደሚታካው ገና አይታወቅም። በሌላ በኩል አንድ ሰው የሆነ የልጆች የሚያጫውት የአሻንጉሊት ምስል ፊት ለፊቱ ላይ እየተቀባ ነው በቀለም። እንደገና ጸጉሩንም በከለሮች አሸብርቆ ማስክ እየለበሰ ነው። ይህ ሰው በቀጥታ ወደ ሲናን ልደት ፕሮግራም የሚመጣ ይመስላል። ሲናን በሌላ በኩል ዛሬ ልደቱ ነው፣ ግን ደብሮታል። ቤጉም ከዛና አብረን ውጣ አለችው። አባዬም መልእክት አላከልኝ አልደወለልኝ፣ እኔ ግራ ገብቶኛል እያላ ነበረ። ናና የሆነ ነገር ላሳየ አለችው ብያላ ነበር። በሌላ በኩል ፖራዝም ቢሆን ሲናን ማወቅ የለበትም ሰርፕራይዝ ነው ብሏቸው ሰርፕራይዙን ነገራቸውና እየመጡ ነበረ። በሌላ በኩል በዛሬው ዕለት እነ ባህሪ ቤት ውስጥ በጠዋት ድግስ አለ። አንደኛ የሶንጉሩ ልጅ የሚተዋወቁበት ነው በይፋ፣ ሁለተኛ ደግሞ የሆነ ነገር አለ ያልተጠበቀ። ከዛ ባህሪ ሁሉንም ሰበሰባቸውና ከዛም በኋላ የኔን ቦታ ወንበር የሚረከበው ዙፋንን የሚረከበው ልጄ ሰደርቲን ነው ብሎ ተናገረ። ሰደርቲን የኔ ዙፋን ይረከባል ብሎ ሲናገር ሁሉም ተደነጋገጡ። ያልጠበቁት ነገር ነው። ሰደርቲን ነው ከዚህ በኋላ ሁሉን ነገር የሚሰራው። ባህሪ ወደ ሰደርቲን ጆሮ ተጠጋና ሰደርቲን አባትን ብታሳፍረው እኔ ማሳፍራለሁ እሰባብራለሁ ሲሉ ነበር። አባዬ አላሳፍርም ችግር የለም እያሉ ነበረ። ከዚህ በኋላ ሁሉም ነገር ያንተ ነው ይለዋል። ሰደርቲንም እየዞረ እያቀፋቸው
በሌላ በኩል ምቴ አሸጉል ስጠፋበት ደወለላት። አሸጉል እንዴት ነሽ እያላት ነበር። ደህና ነኝ እንዴት ነህ ጠፋህ አለችው። ኧረ አትደውይልኝም እንዴ አንቺ? ከዛ በኋላ እኮ አልተገናኘንም አላት። ከዛ በኋላ አሁን የሆነ ልደት አለብኝ ድግስ እዛ ሄድና አገኛለሁ አለችው። ለምን አሁን አልመጣም ቤትሽ አላት። እሺ አለችው። አድራሻውን ላከችለት። አብረን እንወጣለን ተባባሉ። እየመጣ ነበረ። በሌላ በኩል ሴማ ዛሬ ቤት ውስጥ ያለውን ድግስ እየታደመች ነው። ከዛ በኋላ ዞር ዞር እያለች ነበረ። እዚህ ጋር ሰፈር እየተከተላን ነው። በሀሳብ ተጠምዳ ነበረ። ከዛም በኋላ ሴማ ምንድነው አባዬ ነገርሽ ነገር አለ እንዴ እያላን ነበረ። እንዲህ ሲላት ዞር ብላ ደንግጣ አየችው። ምን ስትለው ነበር ደንገጥ ብላ። ደነገጠችም። አልገባም ይቅርታ ደነገጥሽ በሰላም ነው እያለ ነበር። አይ ምን ያልከኝ ነገር አለ እንዴት ነህ አለችው። እኔ ደህና ነኝ አንቺስ እንዴት ነሽ እያለ ነበረ። እኔም ደህና ነኝ መጥፎ መስላለሁ እንዴ አልገባኝም ፊትህ ተቀይሯል እኮ ምን ሆነሃል አለችው። አይ ምንም ለምን ፊት ይቀየራል ደህና ነኝ ስትለው ነበረ። ምን ሆነሃል ብላ እየጠየቀችው ነበረ። ምን ሆነሃል አለችው። እየደከመሽ ይመስላል ነይ በቃ እያላ ነበረ። ሳታስበው ሴማ ልክ እንደ እናቷ ሁሉ ነገሮችን እየረሳች እየመጣች ነው ባንዴ። በሌላ በኩል አሁን ቤጉም ሲናንና ወደ ውጭ እንውጣ አለችው። እምቢ እያላን ነበር እየተነጫነጨ አታናጅኝ እያላት ወደ ውጭ ሲወጣ ግቢ ውስጥ እነ ፖራዝ መጥተው ነበር። ሰርፕራይዝ አረጉት። ከዛ ፊኛ በርካታ ቸኮሌት ከረሜላዎች ነበሩ። አብሮ ልደቱ ሊያከብሩለት ናቸው። ሰደርቲም ወደ አባቱ ቢሮ ገባ። የአባቱ የባባ ባህሪ ወንበር ላይ ሊቀመጥ ተሽከርካሪ ወንበር ላይ አረፍ ሊል ብሎ ከበደው። እዚህ ጋር ሁሉም ተቀመጥ ብሎ እያበረታቱት ነበረ። ከዛ ይቀመጣል። በሌላ በኩል ሁለት ሰዎች የሲናን ልደት ለማዳመቅ የመጡ ሁለት ወንዶች በቀጥታ ወደ በሩ እየገቡ ነበረ። የፖራዝ የስራ ባልደረቦች ፖሊሶች ናቸው። ፈተሿቸው በረጋ። ከዛም ወደ ውስጥ ገቡና እዚህ ጋር ፖራዝ አያቸውና ማን የጠራቸው አለ። ቤጉም እኔ ነኝ የጠራው ስትል ነበረ። ከዛ ፖራዝ ልጄ ላንተ ሰርፕራይዝ አለኝ ብሎ ጨርቅ ነገር አለ አነሳው። ጨርቁን ሲያነሳው መኪና ነበረ። ከተወዳደቀ የተሰራ መኪና ነው። መኪናው አይሄድም። ከዛ በኋላ እዚህ ጋር ሲናንን እናግባ አለው። ገባ ግን መኪናው አይሄድም። ቤጉም ሲናን የመጣው ስጦታ በጣም ከግምት በታች እንደሆነ እያሰበች ነው። ከዛ አንደኛው ልጁ ሲናን ለማጫወት ከተጠራው መካከል ከለር በከለር ነበር ፊቱ ላይ ያረገው። ፊቱ በጭራሽ ሊሸመድድ አይችልም። ሽንት ቤት የቱ ጋር ነው ብሎ ጠየቀና ወደ ቤት ገባ። ወደ ቤት እንደገባ ግን ወዲያው አሻንጉሊት ይዞ መጥቶ ነበር። ከአሻንጉሊቱ ጀርባ ሽጉጥ አለ። አሻንጉሊቱን በጫጭቆ ሽጉጥ እየወጣ ነበረ። ሽጉጡን እያቀባበለ ያለ ድንገት የመጣው ፖራዝ ነበረ። ፖራዝ መጣና አዘናግቶ ከሱ ጋር ተደባደበ። እየተደባደባቸው ቅልጥ ያለ ድብድብ ውስጥ ገቡ። ፖራዝ ይህን ሰው እየደበደበው ነው። እዚህ ጋር ሲናን እየመጣለትን ስጦታ ይመለከታል። ፖራዝ ደግሞ ከዚህ ሰውዬ ጋር ይጣላል። አንደኛው የሱ የስራ ባልደረባ በውጭ በኩል ነው ያለው። ምን እንደሆነ አያውቅም። እዚህ ጋር ሽጉጥ እየወጣ ነበር። ይህ ባለቀለም ሰውዬ ፖራዝ ላይ ይተኩስበት። በሌላ በኩል አሁን ሰደርቲን የአባቱ ወንበር ላይ ተቀምጦ ስልክ እየተደወለልን ነበረ። የተደወለት ከሆስፒታል ነው። ሄሎ እያል ነበረ። ሰላም ከሰደርቲ ኦማን ጋር ማውራው ስትል ነበር። ሴት ናት። አዎ ነኝ ሲል ነበረ። ከዛ እሷ እዚህ ጋር የሚያስደነግጥ ነገር ተናገረች። ታውቃለህ አይደለ አቶ ፌሬት ዶክተሩ ከወራቶች በፊት ነበር ያጣ ነው አለችው። እና እያለ ነበረ እና ያንተን የፋይሎች እሱ ጋር ነበር ያሉት። አንተ በጭራሽ መውለድ እንደማትችል ሕክምና አድርጎልህ ነበር አለችው። ምን እያለ ነበር። እና ልነግርህ የፈለኩት አዲስ ሕክምና አለን። ምናልባት እሱ ሕክምና መውሰድ ከፈለክ ልንገርህ ብዬ ነው። እኔ እዚህ ጋር ፋይሉ ላይ የምመለከተው ነገር አንተ ጭራሽ መውለድ እንደማትችል ነው አለችው። ደነገጠ። ክቡ ነበር ያለው። ምን ሆነ አለ እያሉ ነበር እነሱ። እዚህ ጋር እሱ ደንግጦ ቀጥታ ሊወጣ ነበር። ፖራዝ ከዚህ ሰውዬ ባለቀለሙ ሰውዬ ጋር ይደባደባል። ከዛ ባለ ሁለቱም እየተጣሉ ይተናነቃሉ። ከዛ ሽጉጥ ወድቋል። ሽጉጡን ለማንሳት ሁለቱም ይጣጣራሉ። በሌላ በኩል ሲናንም ቢሆን ከአሸጉል ጋር ስልክ እያወራ ነው። አሸጉል ምቴ ቤት መጥቷል። እዛ ደግሞ ሊያደርሳን ነው። ከዛም በኋላ በእናትህ አሁን አንመጣም ሲናን ቢዚ ሆንኩኝ ደግሞ አረፍዳለሁ ስትለው ነበረ። እሺ ማመጭ ከሆነ እሺ በቃ እያላ ነበረ። ልጆች እንደዚህ አብረው እየተጫወቱ ድንገት የተኩስ ድምፅ ተሰማ። የፖራዝና የባለቀለሙ ሰው እየተደባደቡ ነበረ። ፖራዝ ይህን ባለቀለም ሰው ገፈተረው። ገፍቶት ወደ ውጭ እየጣለው ነበረ። በዚህ መንገድ ድብድቡ ቀጠለ። እዚህ ጋር ፖራዝ ደግሞ ሲናን ሲጮህ ስትሰማ ሲናን ስትል ነበረ። ከዛ አንደኛው የባለቀለሙ የስራ ባልደረባ ተኮሰ። መተኳኮስ ተጀመሩ። እየተኳኮሱ እያለ ምንድነው የተተኮሰው ትላለች አይሸም። ከዛ በኋላ ሲናን ድንገት ከእይታቸው ተሰወረ። ሲናን የት ነው ይባባላሉ። ፖራዝ በመጨረሻም አንደኛውን ባለቀለም ሰው ያዘው። ደብድቦ እየጣለው ነበረ። ሲናን የት ነው ሲባባሉ ሲናን እዚህ ጋር ፖራዝ ስጦታ ብሎ ካመጣለት ተንቀሳቃሽ መኪና ጀርባ ወድቋል። ከዛ እስኪ ታለ ብለው ዞር ሲሉ ሲናን ደም በደም ሆኗል። ወድቋል። በጥይት ተመቷል። ራሱን አያውቅም። ሲናን ጸጥ ነበር ያለው። ፖራዝ በጣም በምሬት አፉን እየከፈተ እየጮኸ እያለቀሰ ነበረ። እየዬ ብሎ መጮሁን ቀጠለ። ቤጉምም ራሷ ልትስት ደርሳለች። ክቡራን ተመልካቾች እንኳን ወደ ቅመም ስቶሪ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ለልጄ የሚሰኘውን ድራማ ተመልክተናል። ሁሉ ተመልካቾች ለልጄ የሚሰኘው ድራማ አንዳንድ ተመልካቾች በኮሜንታችሁ በጠየቃችሁ መሰረት በዚህ መንገድ ይዤላችሁ መጥቻለሁ። ይሄ ቪዲዮ ለሌሎች በደንብ እንዲደርስ ክቡራን ተመልካቾች ላይክ እና ኮሜንት እንድታደርጉ በትህትና የምጠይቅ ይሆናል።